ይህ ሰውዬ 1.5 ሚሊዮን ዶላር ሎተሪ አጭበርብሯል። ታሪኩ የሚጀምረው በፒተርስበርግ ፔንሲልቬኒያ ውስጥ ታዋቂ የሬዲዮ ቴሌቪዥን አቅራቢ በነበረው ኒክ ነው። በ1977 ዓ.ም ኒክ የሚሰራበት የቴሌቪዥን ጣቢያ የዕለታዊ ሎተሪ ዕጣ የማውጣት መብትን ሲያሸንፍ ኒክ ፕሮግራሙን እንዲያቀርብ ተመረጠ። ስራው ቀላል ነበር። በምሽቱ በሚሊዮኖች የሚቆጠሩ ተመልካቾች ፊት ቆሞ ማሽኑ የሚመርጣቸውን የፒንግ ፖንግ ኳሶችን ቁጥር ጮክ ብሎ ማንበብ ነበር። ከ3 ዓመት በኋላ ግን ኒክ በሎተሪው አሰራር ላይ ያለውን ክፍተት በማጥናት ለማጭበርበር ወሰነ። በመጀመሪያ ሎተሪ ማሽኖችንና ኳሶችን የሚጠብቀው ሰውየው ጋር ጅልስና ፈጠረ። ጓደኛው ነው በቃ ቀረበው። ግን ያደረገው ይሄንን በፐርፐዝ ነው፣ አውቆ ነው ያደረገው። ከዛም አንድ ቀን ከዚህ ከጠባቂው ጋር እያወሩ እንዳለ እንደው ኳሶችን የምናገኝበት መንገድ ቢኖር እኮ ቄሪየር አድርገን ሎተሪውን እንድናሸንፍ ማድረግ እንችላለን አሉ። ጠባቂውም ደግሞ እንዴ እዛ ከተቻለ ምን ችግር አለው? እንደፈለክ ትገባለህ፣ ትወጣለህ፣ አብሽር እኔ አለሁልህ አለው። በመቀጠል ኒክ በጣቢያው የሚሰራውን የአርት ዳይሬክተር እርዳታ ጠየቀ። ምክንያቱም ሎተሪ ኳሶቹ በትክክል መልሶ ሊሰራ የሚችል ሰው ያስፈልገው ነበር። ይህ የአርት ዳይሬክተር ኳሶቹን መልሶ የሰራቸው ከዚያም ልክ ጂሚ በቤተር ኮል ሳውል ፊልም ላይ እንዳየነው አይነት አሻጥር ፈጠሩ። በመርፌ አማካኝነት ጥቂት የላስቲክ ቀለም ወደ አብዛኛው ኳሶች ውስጥ ከተተ። ይህ ድርጊት የተወሰኑ ቁጥሮችን እንዲከብዱ ያደርጋቸዋል። በዚህም ምክንያት ኳሶቹ ወደ ማሽኑ አናት ላይ ተንሳፈው የመውጣት አሸናፊ የመሆን እድላቸውን ያጠፋዋል። አሸናፊ የሚሆኑትን ቁጥሮች አስቀድሞ የወሰነው ኒክ ራሱ ሄዶ ትኬት መግዛት አይችልም። አስቡት፣ አወዳዳሪው አካል እሺ ሰላም ነው እስኪ ትኬት ስጠኝ አለ። ከሁሉም ቅርንጫፎች ብዙ ትኬት ቢገዛ በጣም ጥርጣሬ ያስነሳል። በዛ ላይ ደግሞ ከታወቀ የሰዎች ተቃውሞ ስለሚነሳ እንደዚህ ማድረግ አልፈልግም። ስለዚህ አብረውት የሚሰሩ ሰዎችን መፈለግ ጀመረ። በዚያን ጊዜ ነው እንግዲህ አብሮ አደጎቹ ወንድማማቾቹን ያገኘው ማለት ነው። ለጊዜው ስማቸውን ደግሞ እኛም ወንድማማቾቹ እንበል። ከዛ ወንድማማቾቹ ጋር የት ይገናኛል መስራቸው? ቤተክርስቲያን። ይኸውላችሁ አሁን ቤተክርስቲያኒቷን መጠበቅ ይመስል ቤተክርስቲያኒቷን መጠለያ ነው ያደርጉት፣ የወንጀል ማቀጃ ቦታ ማለት ነው። እዛ የተገናኙት በእርግጥ ወንጀል ለማቀር ነው። እና ማንኛውም ሰው አሁን በእኛ በሀገራችን ላይ ይታያል። አብዛኛው ጊዜ አሁን ችግር እየተፈጠረ ነው በሁሉም አካባቢና እንደዚህ ነው። ቤተክርስቲያኒቱን መጠለያ ነው እንጂ የሚያደርጓት አይከላከሏትም፣ ወይ መስጊዱን አይከላከሉትም፣ አይጠብቁትም። በቃ አሁን ላይ ያሉ ሰዎች እንደዚህ ናቸውና ብቻ ወደ ታሪኩ እንመለስና ወንድማማቾቹ ቤተክርስቲያን ውስጥ ተገናኙ። ወንጀሉን ከቀዱ በኋላ እነዚያ ወንድማማቾች የኒክን ሚስጥራዊ ቁጥሮች የያዙ ብዙ ትኬቶችን እንዲገዙ ተስማሙ። በቃ እሱ የሚፈልጋቸው ያቀዳቸውን ትኬቶች እንዲገዙለት ማለት ነው። እንግዲህ እነዚህ ወንድማማቾች ወጥተው መደብሮችንና ሌሎች ቦታዎችን በማዳረስ የሎተሪ ትኬቶችን መግዛት ጀመሩ። ግዛቱን በሙሉ አዳርሰው እያንዳንዳቸው $1 14,000 በላይ ትኬቶችን ገዙ። ማለትም $14,000 ትኬቶች ማለት ነው። እያንዳንዱ $1 ትኬት ደግሞ $500 የማሸነፍ እድል አለው። ስለዚህ ከዚህ ድርጊት በሚሊዮን የሚቆጠር ገንዘብ ሊያፍሱ ይችላሉ። በመጨረሻም ያ ትልቅ ቀን እጣው የሚወጣበት ዕለት ደረሰ። አሁን ሁሉ ነገር ተዘጋጅቷል። ኒክ በሚሊዮኖች ፊት የራሱን እድል ለመወሰን ወደ ስቱዲዮ አመራ። እጣው በሚወጣበት ዕለት በኒክ የተመለመለው ረዳት እውነተኞቹን የሎተሪ ኳሶች ኒክ ባዘጋጃቸው ከባድ ኳሶች ቀየራቸው። ቀለም ያልተደረገባቸው እንዲንሳፈፉ የተደረጉት የ6 ቁጥሮች ኳሶች ብቻ ነበሩ። እጣው ሲወጣ በሚሊዮኖች ፊት አሸናፊ ቁጥር 666 ሆነ። እንደምታስቡት አይደለም መሰለኝ። ብቻ ኒክና ወንድማማቾቹ አስቀድሞ በገዟቸው 2400 አሸናፊ ትኬቶችን $1.2 ሚሊዮን አገኙ። መቼ ነው? 1977። በዛሬው ስሌት $5 ሚሊዮን ገደማ አፈሱ ማለት ነው። አፈሱ፣ እፍስ ነው ያደረጉት በቃ። እቅዱ በሚገባ የሰመረ ቢመስልም ወንድማማቾቹ የሰሩ ስህተት ሁሉም ነገር አበላሸው። ወንድማማቾቹ ትኬቱን ለመግዛት ግዛቱን ሲዞሩ በጎን ሌላ ውድድር አድርገው ነበር። በወቅቱ ፔንሲልቬኒያ ውስጥ የጎዳና ሎተሪ ስትሪት ሎተሪ የሚባል በዚሁ አሸናፊ ቁጥር ላይ የተመሰረተ ነገር ግን በማፊያዎች የሚመራ ህገወጥ ሎተሪ ቁማር ነበር። እንግዲህ አጭበርባሪውን ያጭበረብሩ ማለት ነው ሰውየው ሳያውቅ። ወንድማማቾቹ ሄደው በተለያየ ህገወጥ ደላሎች ዘንድ $3,000 ውርርድ አደረጉ። አሸናፊው ቁጥር ሲወጣ ወንድማማቾቹ በእነዚህ ህገወጥ ውርርዶች ብዙ ገንዘብ አሸነፉ። በዚህ ጊዜ ደላሎቹ መጠራጠር ጀመሩ። እነዚህ ሰዎች እያጭበረበሩን ይሆን ብለው አሰቡ። ከነዚህ ህገወጥ ውርርዶች ወንድማማቾቹ ለራሳቸው በአጠቃላይ $250,000 አሸንፎ ነበር። አንዱ ደላላ $30,000 ከፍሏቸዋል።
የቀሩት ግን የሆነ የተጭበረበረ ነገር እንዳለ ስላወቁ ምንም አንከፍልም አሉ። ከዚያም አንደኛው ደላላ ለአንድ አካባቢው ጋዜጠኛ የግዛቱን ሎተሪ ተጭበርብሮ ሊሆን ይችላል ብሎ ጥቆማ ሰጠ። ጋዜጠኛው ጉዳዩን መርምሮ ስለ ክሱ ዘገባ ወጣ። ወዲያውኑ የፔንሲልቬኒያ አስተዳደር ገቨርነሩ ይፋዊ ምርመራ እንዲደረግ አዘዘ። የግዛቱ ፖሊሶች በጉዳዩ ውስጥ ገቡና መዝገቦችን ሲመለከቱ 14000 ትኬት የገዙና 2400 አሸናፊ ትኬት ያላቸውን ሁለት ሰዎች አገኙ። ሁለቱም ሲታሰሩ ወዲያውኑ ሚስጥሩን አወጡት። በኒክ ላይ መሰከሩ ማለት ነው። ታዋቂው አቅራቢ ኒክ በቁጥጥር ስር ውሎ ፍርድ ቤት ቀረበ። ወንድማማቾቹ በእርዳታቸው ከእስር ሲተርፉ ኒክ ግን በፈጸመው ማጭበርበር የ7 ዓመት እስራት ተፈርዶበት በሚሊዮኖች ፊት በቀረበ የሎተሪ ትርኢት ለኒክ ህይወቱ ውድቀት ምክንያት ሆኖ አበቃ። የዛሬ ፕሮግራማችን ይህን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለምን ብላችሁ እንድትጠይቁኝ አጫጭር ቪዲዮ ስለሆነ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። ባይ